Alright guys, we are here at Snoqualmie Park. Today we're gonna go to waterfall. እንደ አባይ ፏፏ እያለ የሚወርድ waterfall እዚህ የሚገኝ ዋሽንግተን ስቴት ውስጥ ኢስተርን ሳይድ ኦፍ ሲያትል የሚገኝ በጣም የሚያምር Snoqualmie Falls የሚባል ቦታ እንሄዳለን። something I actually enjoy to do እና ደግሞ በጣም ብዙ ነው ያለን እዚህ ስቴት. I really don't know what's going on. I have no idea. እንደ ጫካ ውስጥ ብቻዬን ሆኜ የሆነ ነገር ከሆነ ቦታ ዘሎ ቢመጣ ወሬት ነው እሺ መንገድ አሁን ወደዚህ ነው ይሄ ነገር ረጅም ነው መሰለኝ ጋይስ እያያችሁ ነው ውሃው ይታየኛል ኦ ማይ ጋድ ዮ look at it oh so beautiful what are you doing What's good YouTube? እንዴት ናችሁ? ደህና ናችሁ? አላችሁ ሁላችሁም በያላችሁበት ደህና ናችሁ ብዬ ተስፋ አደርጋለሁ። አማን ነኝ። ዛሬ በሌላ ቪዲዮ ተመልሰን መጥተናል። Today hiking, a lifestyle, nature ምናምን የሆነ አይነት ቪዲዮ እንሰራላችሁ። So መኪናዬ እንደምታዩት currently ቻርጅ ያረኳት ነው because ቻርጅ አልተደረገም ነበርና ያው በጠዋቱ it's so cold, I'm freezing. So today we're going to go to waterfall እንደ አባይ ፏፏ እያለ የሚወርድ waterfall እዚህ የሚገኝ ዋሽንግተን ስቴት ውስጥ ኢስተርን ሳይድ ኦፍ ሲያትል የሚገኝ በጣም የሚያምር Snoqualmie Falls የሚባል ቦታ እንሄዳለን። ሶ ባክፓክ ይዤ ነው ዛሬ actually ለመጀመሪያ ጊዜ ባክፓክ ይዤ ትራቭል ሳረግ I think ኤሌክትሪክ ያመነጩ ነበር እዚህ ቦታ ላይ danger stay on the boardwalk ይላል። I don't think ወደ ፏፏቴው ጋር መሄድ አይቻልም። like and comment and share this video with your friends please. My goal is this year 100,000 subscriber YouTube ላይ እንገባለን. So please guys keep subscribing, keep sharing and comment ላይ ደግሞ አሳውቁኝ እንደዚህ አይነት ቪዲዮ ከተመቻችሁ hiking ምናምን lifestyle nature views ምናምን የሚያዝናናችሁ ከሆነ let me know. አንደኛ fun fact ስቴታችን የምትታወቅበት በእንደዚህ አይነት ነገሮች ነው። ጫካ ተራራ ምናምን ነገር በጣም ብዙ ነው ያሉት እና የሚመቻችሁ ከሆነ እኔ ደግሞ እየዞርኩ አሳያችኋለሁ። so guys ተመስገን ሰው ያለበት ቀጥ ያለ መንገድ ላይ ደርሰናል። ደግሞ ቁልቁለት ነው the worst thing ቁልቁለት ነው። አይ ጋይስ ንፋሱ እንዳያችሁት ነው። ዛጋ ድልድይ ምናምን አለ በአስፋልቱ መሻገሪያ። ዛጋ ደግሞ ጊፍት ሾፕ ነገር አላቸው። መኪናችንን ቻርጅ ያደረግን ነው። ቻርጀር ይሙላና መንገዳችንን እንጀምራለን። ከኔ ከምኖርበት ሰፈር ወደ 1 ሰዓት ከ30 ደቂቃ ነው። ሶ ቀላል አይደለም። ሶ ሜክ ሹር ሰብስክራይብ አድርጉ እናንተ እኔንም ሞቲቬት ያደርገኛል ነው የተነሳው በቃ ራቅ ያለ ቦታ ሄድላችኋለሁ። ኦልራይት ጋይስ ኦልራይት መንገምታዩት መንገዳችንን ጀምረናል። 1 ሰዓት ከ28 ደቂቃ ይቀረናል እዛ ለመድረስ። እንደምታዩት ላይት ናይን ያለ ነው መንገዳችንን ጀምረን ዋግዋን Guys, look at it. I swear to God እንዴት አባቱ እንደሚያምር look at it. አለመዋሸት ይሁንብኝ guys እንደዚህ እንደውም አንዳንዴ ማለት ነው እንደዚህ የሆነ ቦታ ብቻ መጥቼ enjoy ማድረግ በጣም ነው ደስ ይለኝ። እናንተ ቢመቻችሁ እንደዚህ አይነት ቪዲዮ በጣም ደስ ይለኛል because it's something I actually enjoy to do እና ደግሞ በጣም ብዙ ነው ያለን እዚህ ስቴት እንደዚህ የሚታዩ nature like view ውሃ ተራራ ብዙ አይነት በጣም like I think ከዚህ ሀገር maybe አንደኛ or ሁለተኛ ነን። ጫካ like በጣም ኃይለኛ ጫካ ነው ያለውና green ነገር ነው ያለው በየቦታው for some reason guys stuck አድርገናል። ዛሬ የሀገር ፖሊስ ነው ያለው ብቻ እንደምታዩት እዛ ጋር ዘግተውት ቆመዋል። ምን እንደተፈጠረ እግዚአብሔር ያውቀው። በዛ ሄድን በዚህ ሄድን መንገድ ዝግ ነው። ትራፊኩን ይዩት እንደ ኤሊ እየተጓዝን ነው። ብቻ ተስፋ አንቆርጥም እየጠበቅን ነው። ትራፊክ ውስጥ ነን። alright guys traffic has cleared for us ከልባችን ወደ ገጠር እየገባን ወጣን ከከተማ መታቸው የሆነ የእንስሳት እርባታ እንቁላል ማምረቻ ዛፎች እርሻ በቃላ literally የገጠር ላይፍ ስታይል የሚኖሩ ሰዎች ናቸው እዚያ አካባቢ ያሉት። ድራይቪንግ እንደዚህ አይነት መንገድ ላይ የሆነ ፒስፉል ነገር ይሰማቸዋል። ቀሰጥ ያለ ማንም የለም ጫካ ነው። ዋው Alright guys, we are here at Snoqualmie Park. ደርሰናል. So let's go out, let's explore. And yeah, let's see what's out there. Let's see the vibe, let's see the nature. Come with me, let's go. I think yeah, lens
ሶ ባክፓክ ይዤ ነው ዛሬ actually ለመጀመሪያ ጊዜ ባክፓክ ይዤ ትራቭል ሳረግ even though በመኪና ብንመጣም እዚህ ውስጥ there's like a 70 to 200 Sony prime lens so zoom አድርገን ምናምን ፏፏቴን ማየት እንችላለን ከዛ በተረፈ ኤክስትራ ባትሪዎች ማይክ ምናምን ያለው alright y'all ገና ስትገቡ የምታገኙት እንደምታዩት እዚህ ጋር says you are here at Snoqualmie Falls ቦታው ይሄን ነው የሚመስለው እዚህ ጋር ፒክቸሩ ላይ እንደምታዩት አያምርም ሚዩት ዋው ያው ደረጃ አለ ሶ አፐር ዴኩን አይ ቲንክ መጀመሪያ አፐር ዴኩን ነው ከዛ ወደ ታች ሜቢ እንወርዳለን ወደ ታች ወርደን ደግሞ ያለውን ነገር it's very windy ባክፓክ ይዘናል ዛሬ I feel so prepared የረሳሁት ቃለው ላይ አይመስለኝም ባክፓክ ውስጥ ሁሉንም ዝም ብዬ ጨብሬ ቻለ ማንኛውም አፐር ዴኩ ይሄን ይመስላል ሶ ደረጃ አለ እዚህ ጋር በደረጃው ላይ ወተን ከዛ ከዚህ ጋር ነው የሚታየው ማለት ነው ፏፏቴው Whoa. Yo. What? Yo. እዚህ ጋር አይ ቲንክ ሆቴሎች ሬስቶራንት ምናምን አለ ወደ ታች እንሂድና እናየዋለን ከዛ ሜቢ ደግሞ ከላይ ደግሞ መተን ክሎዝ አፕ ሌንስ ቀይረ ቀረብ ብለን ያለውን ነገር እናያለን ግን የሚገርም የሚያምር ፏፏቴ ነው እዚህ ጋር ታያችኋላ ጀስት መንገድ ነው የቪዊንግ ፖይንት ነው ሶ ከተለያየ ቦታ የተለያየ አይነት የፏፏቴ ቪው አለው ማለት ነው እንዴት አባቱ እንደሚያምር ቆይ ላሳያችሁ ብርዱን አልቻልኩትም I'm not going lie to you guys በጣም ከባድ ብርድ ነው ያለው ግን እየወረድን ነው ወደ ታች የሆነ ሴትዮ ጠይቄ በመኪና ላይ ነበር ፓርኪንግ አለ ከስር ብላለች ግን ለምን እዚህ ድረስ መንገድ ድረስ መተንማ መኪና ወደ ታች ይዘና አንሄድም ሶ ጫካ ውስጥ መንገዱን ብቻዬን ጀምሬዋለሁ ከአዴቃ እስከ 30 ደቂቃ ይፈጃል ብላለች man I enjoy this man it's beautiful wow እስቲ ምን ይሆናል ያለውን ቪው ምናምን I think ከስር ሄደን የሚያምር ይመስለኛል መንገድ ካለ ይኸውላችሁ ለእናንተ ብዬ ማላረገው ነገር የለም keep subbing up guys ምንድነው let's go to 20k then this year our goal is going to be 100k damn በዚህ ሞር እጄ ነገር ረጅም ነው መሰለኝ guys ወይኔ ያለቀልኝ እንደዚህ ጥቁር ሰው ጫካ ውስጥ ብቻውን የሆነ እንስሳ ምናምን ወዴት ነው እሺ መንገዱ አሁን ወደዚህ ነው እጄ ነገር ረጅም ነው መሰለኝ ጋይስ ያያችሁ ነው like literally ጫካ ውስጥ ነው ያለነው እዛ ጋር መንገድ ስልክ እንጨት ምናምን I think 20 ምናምን ደቂቃ ብላለች 25 ደቂቃ ብላለች so let's keep going down ጮጮ አለኝ ዛፍ ከፍ አለኝ አንዱ ዛፍ ላይ ጀቆ ከፍል አድርጎ አንዱ ዛፍ የሆነ ነገር ቢመጣው ምንድነው ማድረግ እንዲ ጫካ ውስጥ ብቻዬን ሆኜ የሆነ ነገር ከሆነ ቦታ ዘሎ ቢመጣ ከዛም ይሄን ሁላ ጫካ ተቆጣጥረው አይችሉትም ማለት አይ ጋይስ ከ15 ከ20 ደቂቃ በኋላ ወደ ታችኛው እንትን ደርሰናል እቺ ነገር ያው እዚህ ጋር በሰርክል ብረት አስቀምጠውልናል ያት let's go እዚህ ጋር ደግሞ ተርባይን አለ water turbine hydroelectric development so I think ኤሌክትሪክ ያመነጩ ነበር እዚህ ቦታ ላይ ፏፏቴውን በመጠቀም እንደ አባይ ማለት ነው ግን ከአባይ ያነሰ እዩት ከላይ ጀምሮ እዚህ መጣና ከዛ ደግሞ ወደዛ ይሄዳል አያችሁት እዚህ ቢልዲንግ ውስጥ ይገባል እንደዛ መሰለኝ ካልኩሌሽኑ I see the water ውሃው ይታየኛል oh my god yo አረንጓዴ ነው look መንገድ አለ ለመውረድ በስማ መውረድ አይቻልም yeah you see danger stay on the boardwalk ይላል I don't think ወደ ፏፏቴው ጋር መሄድ አይቻልም እግዚአብሔርን ካሜራው I don't know የሚያሳያችሁ ይሁን አይሆን አላውቅም ግን god damn እቻትና ዋክዌው ቺዛችሁ ነው የምትሄዱት ሜቢ እዛ ጋር የፏፏቴው ቪው አለ ከመሬት ላይ ድምፁ ራሱ እንዴት አባቱ ደስ እንደሚል ያ ዴፊኒትሊ ፏፏቴው ቪው አለ ከዚህ ጋር ሰዎች አሉ ትንሽ ፎቶ የሚነሱ ምናምን
ወይ ካሜራ ሌንስ ቀይሬ ያሳያችኋለሁ። ግን ሎክ በዋይዱ እንዴት አባቱ እንደሚያምር ሌንስ ቀይረናል። ዩት how nice, how beautiful it is. ተፈጥሮ ግን beautiful። እዛ ጋር በጣም ክሬዚ ሆኖ የሚወርደው ውሃ እዚህ ጋር ረጋ ብሎ ሲወርድ አክቹሊ ዝናብ ሲበዛ በጣም ነው የሚሞላው። ዛሬ እንደውም አነስ ብሎ ነው እያያችሁ ያላችሁ። በአንድ አመት ውስጥ ጋይዝ 1.1 ሚሊዮን ሰው ነው እዚህ መጥቶ ቪዚት የሚያደርገው። እንዲህ በነፃ እኔ ቻናል ላይ ስታገኙት ቀለል አድርጋችሁ እንዳታስቡት። Beautiful, 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 beautiful. Hey y'all, I met some amazing people down here while I was just looking at the photos. Carlos. I'm Carlos. Yes. Lynette, what's up? Yes. Hey, you guys tell them you got something. We out here visiting from the Bay, Okay, California. Okay. Hey, amazing guys. All right, YouTube ቆይታችን ስኖካሚ ፎል ይሄን ይመስል ነበረ። ሆፕፉሊ ቪዲዮውን አይታችሁ ወዳችሁታል ብዬ ተስፋ አደርጋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ you know what to do. Keep subscribing, comment, share, like this video, and definitely I'm gonna see you soon on the next one, guys. Peace. ይመቻችሁ።